ሲተባበር ተተባበር አንተ አይቻልም። ምንም ግላብ አይቻልም። ሰማኝ ይቻላል። አይቻልም። ጆንዳኔ አምነህበት ገብተሃል። ሲጀመር ግላብ የተሰጠው እንድንጫወትበት ኤርሚ ተናገር። ላይክ እንደዚህ አይደል እንደ ሁላችን የምንጫወተው። ስለዚህ ብቻ ለብቻ እንጫወት በቃ። ለምን ጀምረናል? ለምን ብቻዬን ነው የምጫወተው በቃ። ከዚህ ለምን ሲባል ለምን እንዴ እየተጫወተ ለምንድን ነው ያው ሲረዳችሁ ተረዱ። የራሳችሁን አድቫንቴጅ ብታ አትዩ። ለምንድን ነው የራሳችሁን ግላብ እኮ የሚሰጥህ እኮ ለአንተ ብቻ እና ለእኔ ብቻ ለቤታ ብቻ ብሎ አይደለም። አንተ ተጫውታለህ ቢኖር እኮ ነበረኝ። 2 ግላብ ነበረኝ። ይኸው በለጥኳቸው። አንቺንም ነው ምንም በለጥኳቸው። ተጠቀምክበት እኮ ልንገርህ። እዳስ መራ እኔ በለጥከኝ አልበለጥከኝ ተጠቀምክበት አይደል? ጀምረሃል። ጌሙን ተነጋግረን የጀመረው ጨርሰው ጀመርክ በኋላ ሁሉ እንደዛ እያለ ሁሉ ጊዜ ማፋፈር እናቴ ትሙት በጣም ነው የሚያስጠላው እኮ ሌላ ጌም እኮ ነው። ኦኬ ይኸኛው ቤስት ኦፍ 3 ነው እንዴ? ቤስት ኦፍ 3 እኮ ነው እኮ የምንጫወተው። ኤርሚ አላለቀም እኮ አንድ ይቀረናል እንዴ? ኖ አይደለም። ኖ ኤርሚ አንተም ሁሌ የምትናገረው ነገር ነው። የለም እንኳን ግላብ ስንል ላይክ ሁሌ ግላብ አለ። ለምን ያጣላናል? ግላብ በቃ ግላብ የለንማ እኛ የለንም። እናንተ አንተን አድቫንቴጅ ለምን አንተ ስለዚህ አንተ ችግር ነው። እኔ በተሰጠኝ ልክ ኖሮኛል። በተሰጠኝ ልክ ይስማኝ፣ በተሰጠኝ ልክ ለፍቼ ግላብ አግኝቻለሁ። ይሄ እድል ነው። ግላብ የሚሰጠ ጆንዳ አለሽ አንቺ ግላብ አለሽ አይደለ? ለየብቻ እንጫወት ስንል ቤታ ነው ስማኝ። ለየመጀመሪያ ጊዜ እኮ ለየብቻ እንጫወት ስን ነው ብላችሁ እኮ የእጅ ብቻ አውጥታችሁ እኮ እናንተን እኮ አንተን ብዬ ተቀብዬ እስካሁን እየተጫወተ ለምንድን ነው ለሁለት የሆነ? ለምንድን ነው አንተ ብቻ ጄም ከተጀመረ በኋላ ህግ አይቀየርም። ተነጋግረን የገባነው እሺ ብላል። ትክክል፣ ሁሉ ነገር ልክክል እኮ በቃ እንጫወት። 2-2 ለምን ገባን? መልሽልኝ አንቺ እየመለስኩልሽ። 2-2 የድምፅ ብቻ ስላደረጋችሁ ምን ምክንያት ተደርጎ ነው? እኔ ለብቻ ከመጀመሪያው ጀምሮ ለየብቻ ጆንዳኔል እንጫወት ስል ማለት ነው። አንተ ምን አላችሁ? በድምፅ ብቻውን ተባባልን ነው። ለምንድን ነው ሶክ የምትሉት? በድምፅ ምርጫ ተባባለ እጃውታል። ስለዛ 2-2 ተባለ። ጀምረዋል። ጆተጫው አንተ ነው የምታፍረው። ጊዜላቸው ይደብራል። በቃ ቤታ ስሚ። አይ ነው በጣም ነው የሚያስጠላው። ማምላክን ይደብራል። ሀሳብ ልሰጥ ነበር ፈሮ ሀሳብ መስጠት አይ ነው ፈታችሁ ነው። እኔ ደግሞ አልሰራም። እኔ የሚሰጡኝ ውሃ አይደለም የሚያወጡት። ኤርሚም እኮ ሌላ ተቃራኒ ቲም ቢሆን እኮ ዝም እንደማይላቋለን እኮ በግላፍ እኮ ትግሉን አጣጥፉትና ስጨርሱ ምንም አታቀሳስሩ። ምንም ትበል የፈለገችው እንኳን አለች። ስማኝ ተዋቸው። እኔ ኮመንት ዝም ብሎ ይጽፋሉ። ቦታም አልሰጣቸው። ስማኝ ጆንዳኔ ልንገርህ። መጀመሪያ አሁን ለምሳሌ መጀመሪያ ስንጀምር ግላብ አለው ተባብለን ለምሳሌ ባንጀምር ኖሮ ማርያምን እቀይር ነበር። ተነጋግረናል። ጀምሪሽ በቃ ጀምር። በቃ አንተ ልታሸንፉ ትችላል። ደግሞ አንተ ነው እየመራህ ያለው። እየመራህ አትፍራ። እየመራህ ይሰጠኛል የሚጋዝ ችግር የለውም። ድሮም እኮ እኔ እና አንቺ ነው የሚሻለው ማለት ድሮም እኮ እኔ ዝም ብለን አይገርምም? ግን ማለት እነሱ እንዲህ በቃ እኛ አለ ምናምን ብለው ወርደው ምናምን ሊሰጡ ነው። ከዚህ ፈሳም ነው እንጂ ዚስ ፋሚሊ ቬሪ አትራክቲቭ በጣም ስማኝ፣ ጥምረቱ ከባድ ነው። ጥምረቱ እኮ ነው። ተመስገን የኔ አምላክ ስል እስኪ እንጨፍር። የኔ አምላክ ስል አይ አንጨፍርም። ከአንበሳው በላይ ይሻላል ሳይሰጠን እንዴ ወዳም አይመጣልኝም። እኔ እኮ ይሰጠኝ በኋላ ነው ለእኔ የሚሰጠኝ እኮ ኤርሚ። በኋላ ቢሰጥ ምን ችግር አለው ይላል። ለማንኛውም አቅም ሳይኖራችሁ እንደዚህ ፊንፊን አትበሉ እሺ። ቤታዬ ለዚህ አቅምሽ ነው ያልሽ እኮ። ምን ለዚህ አቅምሽ? በአንድ ሺህ እኮ ነው ያሸነፍኩት። ወሬ ታማ የመጨረሻ እንጫወት እና ልቀይስ ወይስ? አዎ የመጨረሻ እንድንጫወት እኔ በቃኝ። ደፋ እኔ እግዚአብሔር ዝም ብዬ ልቤን ተማምኜ ነው የምጫወት። ደፋሩን ጌታን ጌታን ለጌታ ነገር ከሆነ ደግሞ ያለ ግሎፍ ተጫወቱ። ውዶች፣ የኔ ፍቅሮች፣ የኔ ማሮች፣ በቃ የኔ ስስቶች በጣም ነው ማመሰግነው። ጋይስ ጊፍት ጋላሪ 22 ገብቻለሁ። 22 ንካው እዚህ ጋር ጊፍት ተሰጥቷል። ጊፍተሬ ደግሞ ማየት አለባቸው። እኔ የሰጡ ጊፍተሮች አያችሁ። ብለስዬ በጣም እግዚአብሔር ይባርክሽ። እንደ ስምሽ መድኃኒዓለም
ይባርክሽ። በጣም ነው የማመሰግነው። በጣም የኔ እናት ካለሽ ሰላምዬ ካለሽ እዚህ ካለሽ ማርያምን በጣም ነው ውዶቼ የማመሰግነው። በጣም በጣም ስማኝ አሸነፈ ሰላም ቤተሰብ፣ የዛሬው ይለያል እላችኋለሁ። ይለያል። ቤታዮ፣ ሞጣ፣ ጉቺ፣ ማሜ የተጫወቱት ጌም ማለት ነው። ለነገሩ በዚህ ሰዓት ተኝታችሁ ሊሆን ይችላል። ከሌሊቱ ስንት ሰዓት መሰላችሁ? 11 ሰዓት ምናምን አካባቢ ነው እየተጫወቱ የነበረው። ወይኔ ማሜ ጉራ! ኧረ በስመ አብ ምን እንዳለ ንገራችሁ። 3 ሁናችሁ ግጠሙኝ፣ በቁርአን እምላለሁኝ፣ ለእያንዳንዳችሁ አንዳንድ አንበሳ እሰጣለሁ አለ። ከዛ ቁርአን አመጣና ከፍቶ አሳየ። ከዛ ውዶች እየተጫወቱ እያለ ይኸውላችሁ እዚህ ጋር ምንድነው ሞጣን እኮ እየተናገረ ነው። እኔ አለቃህ ነኝ። ሞጣን እኮ ነው እኔ አለቃህ ነኝ እየበላህ እንዴት ታወራኛለህ ሲለው ማለት ነው። ባለፈው እኮ 11 ጊዜ አሸንፌ ስላሸነፍኩህ እየበላሁ ነው ማወራህ እያለው ነው እዚህ ጋር። በቃ ተናዷል ማሜ፣ ንድድ ያለው እውነት። ይኸው ሞጣው ምግቡን እያሳየ ነው የሚበላው። ይኸውት እየበላሁ ነው እኔ አንተን ማወራው፣ እኔ ጌመር አይደለሁም ምናምን እያለ ነው። እንዴት እንዳሳቁ ልነግራችሁ አልችልም። እውነት እየበላህ አታውረኝ እያለ ነው ማሜ። እውነት ቤታም በስማም እውነት ግን ደስ ነው ያለኝ። ለምን ቤታና ሞጣ እንጃ ለመጀመሪያ ጊዜ ጌም ሲጫወቱ መሰለኝ። ከዚህ በፊት አይቻቸው አላቅም። እኔ አይቻቸው አላቅም። እና እውነት እኔ በጣም መስማም ቅጣት ማለት ነው። ይኸውላችሁ ሞጣ ካሸነፋቸው ጉቺ ቤታዮ አይደል ማሜ ካሸነፋቸው ይኸውላችሁ ጨዋታው ማለት ነው። ቤታዮ ሞጣ ጉቺ ሆነው አንድ ላይ፣ ከዛ ማሜ ለብቻዬ ነው ብሎ እምቢ አለ። ከዛ ለምሳሌ ማሜን ቢያሸንፉት እነ ቤታዮ ማሜ ለእያንዳንዳቸው አንዳንድ ሊሰጣቸው ማለት ነው፣ ሊያወርድላቸው። እሱ ካሸነፈ ማሜ ካሸነፈ ደግሞ እያንዳንዳቸው 3 ሊሰጡት ሊያወርዱለት ማለት ነው። ከዛ ወይኔ ሲጫወቱ የነበረውን ብታዩት ማለት ነው። እውነት ድክም ነው የምትሉት። ሲያፋፍር እንዴት እንዳፋፈረ መጨረሻ ላይ እንዴት እንደሸወዳቸው ልነግራችሁ አልችልም። ለማንኛውም መጨረሻ ላይ ተሸነፈ። ሞጣ እየበላ ነው ምግቡን። ተሸነፈ ማሜ። ከዛ ውጥት ንግግር አልጀመረም። ዝም ብሎ እንዴት ለ3 እኔን ትገጥማላችሁ? ቆይ ታዩታላችሁ። እንዴት ለ3 እኔን ውርደት አይደለም ወይ ምናምን እያለ ሰምተውት ነው ቢለፈልፍ። ከዛ አንበሳውንም አላወርድም አልሰጥም አለ። ከዛ በኋላ ምን እንዳለ ልንገራችሁ። ሞጣን እኔ አንተ ወንድ ከሆንክ ከኔ ጋር እንጫወት አለ። ከዛ ሁለቱ ተጫወቱ፣ ሞጣና ማሜ። ሞጣ አሸነፈው። ከዛ ቅጣቱን ሳይሰጥ ምልስ አላለም። እስማ ለነገሩ በዚህ ሰዓት ተኝታችሁ ሊሆን ይችላል። እኔ ገና አልተኛሁም ውዶቼ፣ ገና ሌሊት ነው የነቃሁት። ማሚ እኔ ግርም ይለኛል ግን አንቺ ዝም በይ እያላት ነው ጉቺ። ዝም በይ አንቺ ዝም በይ፣ ሞጣ እየበላ ያወራኛል፣ አንቺ ደግሞ አትሳቂ እያላት ነው እዚህ ጋር። እሷ ደግሞ ምን አገባህ ባወራ፣ ምን አገባህ መብቴ ነው ምናምን እያለች ነው። እንደው እኮ ይሄ ሰውዬ ግን ታምኚዋለሽ? ይዞ ይመጣል
ይዤ እመጣለሁ ብሏል። ህዝብ ፊት እንደሚምለው ሪካርድ አድርጉ ሲምል ጋይስ በስማ በዚህ ሰዓት እንኳን ባክሻው ቀስ ብሎ በጎን መጥቶ ማለት ነው አካውንቱን ተታርጎ መሄድ ነው የሚመስለኝ። ውጥት ብሎ ዘጋቢኝ ብሎ ሊያመጣ ሄደማ የሚውላችሁ ሊያመጣ ይፈርታለች። አራት ፈራ እንዴ ዘራፍ ወይ እግዚአብሔርን ያልፈራም ቤታዬ አይሰጥም ወጥ ነው ያለው ያልፈራም በለው ተሸነፍኩኝ። ከዛ 3 ሳምንት ግን ቲክቶክ ላይ አልመጣም። አመጣ ይውላችሁ አመጣ ስማ መሪዞት መጣ። ሰው ያምርሯል። እውነቱን ነው መሰለኝ። አመጣ ድምጽ ሚዩት ነው። ድምጽ ሚዩት ነው። ሰውዬ ከዛ ኮሜንት አነበው ኮሜንት ሚስተር ፕሬዚዳንት ኖ ጀስት ሁላችሁም ታፕ ሪፖስት ሜምበር ታፕ ሪፖስት ሜምበር ሰጣለሁ እኮ ስለምሰጥ ሐራምነት የለውም እኮ አትማል እያሉኝ ነው። ካልሰጠ ነው ሐራምነቱ ብሎ ካልሰጠ ሐራም ነው። ሞጣ ግን ማለት ነው ቢምልም አይሰጥም ማለት ካልማላ ልጫወትም እነሱ ወላሂ ሰጣለሁ ነው። ደግሞ ምን አለች መሰላችሁ ከዲቦራ ስለምንም አይደለም ነገር አለ። ስለዚህ ዲቦራ ስለነገረ ነው አይደለም ነው ሐራም ነው። አልጫወትም በቁርአን መማል ክልክል ነው። ኦኬ ዝም ብለህ በልጅ ማል ሄደ ሊያስቀምጥ እኔ መስላ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። የራሴን ቪዲዮ እስከለቅ ድረስ እስኪ እያበረታታችሁኝ በጣም ደግሞ በጣም አመሰግናለሁ። አመሰግናለሁ። ቴንክ ዩ ሶ ማች ሰብስክራይብ የምታደርጉኝ በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ የክብር ጉዳይ ነው፣ ጊፍት እንጂ የሚሰጠው ደም አይደለም። እመነኝ። እዚህ ቤት ያለው 13,000 ህዝብ እኔ ማሜ ግን ማሜ ያልተቀየረባችሁም ማንም ይሁን ማንም ታርሞ ከወጣ በኋላ እኔ በጣም ነው የተቀየረብኝ። ነው የተቀየረብኝ ንግግሩ እዚህ ጋር እየጎረ እኔ ለአንድ ለሶስት ልገጥ ነው ማለት አንድ ለሶስት ምናምን ያለ እየተናገረ ነው ለእንትኖቹ ለሚሰጡት። ማሜ በጣም ብዙ ካወራ እንደማይጫወት እኔ ጎበዝ ነኝ። ሁላችሁም ለሙባረክ ሼር ስንት ጌም ነው ቤታ? አንድ ጌም ነው አምንጫው። አንድ ቤስት ኦፍ 3 አንድ ቤስት ኦፍ 3 አንድ ቤስት ኦፍ 3 ኦኬ። ወጥቼ ድንገት አሸንፋችሁ ወጥቼ በሰጥ ጌሙ ይቀጥላል። አበዳን አይቋረጥም። ኦኬ ሄድ ቤታው ሰምተሻል። ማሚ እናንተ እኮ እንተዋወቃለን። ኖ ጌም ላይ እንደምትሰጪ ስለማቅ ነው። መውጣታችንም ትናንት በራስ አካውንት ሰጣል። ለሰው መቀያየር የለም። ፖዝ ማድረግ አይችልም። ቀጥል ብለን የምትጫወት ፖዝ አታረግ። ፖዝ ካረግ ይባራል። ኖ አሁን ወጥቼ ፖዝ ማድረጋችን ነው። መውጣታችንም አሁን አትወጣም። ኖ ሞታ እንደዛ አላለም። ሲሸነፍ ነው ተሸንፎ ድንገት ተሸንፎ ያው ለምሳሌ ለመቀበል ወይ ማሚ እኔ በጣም ነው የሚያስቀኝ። ፈርጥጦ ነው ለማውቀው መውጣት የለም። እዚሁ ጋር ነው እስኪ ሳቦሩን ለምን ትወጣለህ? ለምን ትፈራለህ? ሰሞኑን በተካታች ጋር ምናምን አሪፍ ቪዲዮ ለቀል ብዬ አስባለሁ። እስኪ ታዩታላችሁ፣ ታዩናላችሁ። ለነገሩ ምን ታዳጊና የሚያበረታታ ብዙ ሰው የለም እየታዘቡ እና እንደዛ ነው ባይ ባይ። እስኪ ልተኛ ነው ነገና በዚህ ሰዓት ሰላም ደሩ በያላችሁበት ሰላማችሁ ብዙ ይበል። ሰላም ይበዛባችሁ። ምግብ ጠጡ። አስቸጋሪ ነው እና እረፍት ለማግኘት ምናምን አስቸጋሪ ስለሆነ እንትን በሉ፣ ራሳችሁን ጠብቁ። በያላችሁበት ሰላማችሁ ብዙ ይበልልን። እግዚአብሔር ሀገራችንን ሰላም ያድርግልን፣ ጾማችንን ሰላም የፍቅር ያድርግልን እላችኋለሁ። ሞጣ ምንም አላመነውም፣ አይሰጥም። እሱ ያውቀዋል። በቃ ሞጣና ቤታ በስማ አይሰጥም ነው የሚለው